እግዚአብሔር ይቀይራል፣ እግዚአብሔር ያቆማል፣ እግዚአብሔር ክብርን ያላብሳል፣ እግዚአብሔር ክብርን ይገፋል። ይህ ለምንድን ነው ሲል አምልኮት የለማ። ሰባቱን የጸሎት ሰዓት አልተማርንም። እቤታችን ቤት አይሸትም። ኑሯችን ኑሮ አይሸትም። ሰላም አይሸትም። ንግዳችን በረከት የለው። አቋራጭ ነው የምንፈልገው። አቋራጭ ለኑሮ አቋራጭ፣ ለማግኘት አቋራጭ፣ ያልሰናንበትን ያልደከምንበትን አቋራጮች ስለምንፈልግ ለካ በእውነት ክርስቲያን አልሆንም። ለካ በእውነት በ40 ቀን በ80 ቀን ተጠምቀን ለብ ብለን ቀርተን። መብዛታችን ጥሩ ነው፣ ግን ተለውጠን የምንሄድ ስንቶች ነን? ተግብረነው የምንሄድ ስንቶች ነን? መንፈሳዊ ሕይወትን የምናስቀድም ስንቶች ነን? ለጸሎት ጊዜ ያለን ሰዎች ስንቶች ነን? ክፉ ስናስብ አድርገው ይላል። ኃጢአት ስናስብ ፈጽመው ይላል። ጠማማነት ስናስብ ልክ ነህ ከገባውበት አይቀር ይሉና በዛው ስድብ ይቀጥላሉ። ከገባውበት አይቀር ይሉና በዛው ማማት ይቀጥላሉ። ገብተውበታል፣ ገድሎታል። ጥፋት የሚሰሩ ሰዎች ምን ጊዜም ለዛ ነው መልካም ነገር የማይታያቸው ማለት ነው። ከገደለው በኋላ እኔ አቤል ጠባቂ ነኝ ማለት ጀመረ። ኃጢአታችንን እየሸፈንን እያነጻን ሳይሆን እያበዛን ነው የምንሄደው። አንድ ያንግባበት እንጂ በእውነት ከባድ ነው።